በአጋጣሚ አብራን የምትደንሰው ልጅ በጫማው ያረገችውን ቡታት ያይ ወይኔ ጉዴ ጫማ ያለ ቡታት ያሳያል። ምንድነው ረግጣችሁኝ ያለፋችሁ እኮ ረግጣችሁ? አዎ ተኝቶ ነበር እንዴ? አረ ኢቢኤስ አረ ነቆራ አረ በናሽናል ቲቪ ደረጃ ተነቆርን። አረ ጉዴ! በመጀመሪያ ማን አገሩን እንዳንጫጫን ያሳምነው? ይሄ አገሩን አንጫጭተናል፣ ግን ማን ነው ኢቢኤስ ነቆርሽን እኮ ማን ነቆርሽን? ይሄንን ቪዲዮ ያላያችሁ ሰዎች ነው ከላይ ላጫውትላችሁ። ተመልከቱ። ምንድነው እኛ እኮ ከደረጃው በላይ ያለን እባክህ እኔ ልግደም። እስቲ አንዴ ቆይ እኛ እንጠይቃችኋለን። ምንድን በምግብ ቅምሻ ነው የመጣችሁት? አዎ ሼፎቹ ናችሁ። በምን ዘርፍ ነው? ምንድን ናችሁ? በስፖርት ነው የመጣ ነው። አንተ አሁን ስፖርት ሰራለህ? እኔ ዜናውን ነው የማቀርበው። ስፖርት ላይ ዜናውን ግን እንቅስቃሴም ያው ትችላላችሁ። አዎ በደንብ እስቲ ስፖርት በደንብ ነው የምንቀሳቀሰው። እኔ አልመሰለኝም። የተለያየ ቡድን ነው የምትደግፉት ነው? አዎ ያው እሺ አሁን 50% ድምጽ የህዝቡ ስለሆነ ተመልካቾቻችሁን እንዲደግፏችሁ እንዲመርጧችሁ የምታረጉትን ነገር ግን ማን ነው የሚባሉት ነው ስማቸውን ሳይነግሩ? እስቲ አዎ ራሳችሁን አስተዋውቁ። እስቲ ማን ነህ አንተ? ቢጫ ለባሽ። እኔ ቦራው የማንቺ ይባላል። ቦራው የማንቺ ላሜ ነው። አይ ቦራው ብቻ። እሺ ቶሎ በቃ እንደዚህ ናቸው። አፋችን ቻል የሚቀድመው። እሺ አንተስ? እኛ ዘገነርስ ሶሻል እንትሪ ዘገነርስ መድፈኞቹ ማለት ነው። ይቅርታ እንግዲህ እንግሊዘኛ ነኝ። በነገራችን ላይ ኮሜዲያን ናትና እንትን የኳስ ትንተና የተወዛገበባቸው ብሮች ናቸው እነሱ። አቅጥ ቢሆናል እኛም እንደግፈው በእውቀት ነው የምንደግፈው። እያንዳንዱ ነገር በመረጃ ነው የምናቀርበው፣ በእውቀት ነው የምንደግፈው። እኛ ዝም ብለን ተራ ዘጋቢዎችም አይደለም። ኳስ የምናውቅ ሰዎች ስለ ስርዓት አይኖርም። ምንም እንደረገጥናቸው ጥሩ ነው። ካምፓክ እንሰራለን። ካምፓክ ደግሞ መስራት አለብን። እያንዳንዳችን ካምፓክ እንሰራለን። ህዝብ ይመረጣችሁ እስቲ። እኛ ከምታደርጉ ያው እንግዲህ ዘገነርስ ባይዘው እሱ ጀምር። አንዴ ጨርሰልን። ቤተሰቦች እንደምትወዱኝ እንደምታደንቁኝ አውቃለሁ። ታፕ ሼር ማን ነው ምርጫውን በደንብ አጧጡፉት ነው የምላችሁ። ያው በእኔ እንደምትነቃቁ እርግጠኛ ነኝ። ትክክለኛ መረጃም እንደማደርስላችሁ ታውቃላችሁና ለእናንተ አይነገርም። ይሄ አይነገርም። በጣም አሪፍ ነው። በጣም አሪፍ የኮሜዲያ ቅስቀሳ አድርገው። ያው እንግዲህ የኔ ተከታዮች ኳስ የምታውቁ ባይዘው ኳስን በደንብ አድርገን የምንደግፍ ሰዎች ነን። ኳስን በደንብ አድርገን የምንተነትን ሰዎች ነን። እያንዳንዱን ነገር ከነ መረጃው ከስር መሰረቱ የምናደርግ ሰዎች ነን። ዘገነርሶች ያው እንግዲህ እኔን ቮት እንድታደርጉ እንድትመርጡ በቃ ድጋፍ እናደርጋለን። አንድ ሆነን ተባብረን እነዚህ ሻሻያንስ እንለጥፋቸዋለን። አይ ይሄ አሁን እንትን መሰለ። አዎ ሌላ ጻባስ መሰለ። አንገቷም ደግሞ አለች። የኳስ መንፈስ እውቀት ተመርኩዘን ስለሆነ የምናደርገው ዝም ብለን መጫወት አይደለም። እሺ ስታይ ግን አይቸግርም። አንተ ቲቪ ምናምን አይሸፍንብህም። ይሄንን እኮ ነው የምልህ። ይኸው እንዳይኸው ነው ሚዜ ናቸው። ለዛ ነው ወዳቸው። ምንድነው ይሄ በረኪና መሰለ ሰውዬ? እሱ አንተን ጠጥቶ ይበትን የበላውን። እሺ ተቸገረን እኮ አሁን እስቲ ወደ ዘገባው ግቡ። ያጣችሁትን ነገር አቅርቡ። ህዝቡ የሚምረጣችሁ 1 ሚሊዮን ብር ነው አይደለ? ውድድሩ ቀልድ አይደለም። እስኪ እንዴት ነው የምታነጥነው? እንጀምር። እሺ ያው እንግዲህ ዘገነርሶች እንግዲህ ይሄ ቀጣዩ ጨዋታ በደንብ አድርገን ተዘጋጅተንበታል። አሁን ደግሞ ምትቀሪን ያቺ ወፋ ነች። ወፋዬ እንመጣልሻለን። የእውነት ነው እንመጣል እናራግብሻለን። በትነን ነው የምንለቅሽ። ቼሎዋን ተዘጋጂ። በደንብ ነው የምንወቅሽ። እኛ ተከላካያችን ግንብ ነው። ግንብ ነው በቃ ተከላካያችን ግንብ። ምንም አያልፍበት ምንም ማለት ነው። ጠጠር ቢጣልበት እንኳን ትከሻይ ግንብ ነው። በረኛው የትኛው አሞራ ነው በዚህ ሰዓት በበረኛችን ልክ ሊወረወሩ? የትኛው አሞራ ነው በላይ የሚበረው በዚህ ሰዓት? ማንም የለም። ይሄን በደንብ አድርገህ ነው የምታውቀው። በደንብ አድርገህ ሻሽቱ በደንብ አድርገህ ከፊት ለፊት ስትል ከፊት ለፊት ያገኙትን እንዳለ ዱቄት የሚያረጉት ምንም የሚቀረን ነገር የለም። ዘንድሮ ዋንጫው የኛ ነው። 4ቱም ዋንጫ የሚገባው ዘገነርስ ጋር ነው። ዘገነርስ ጋር በቂ
በቃ ያዛት። አዎ ወይ ተጨነቅን። እኔ እህል አሞራ ወፍ ምናምን ወፍ ሰው ቢበረና ነው ሰራሽ። አንድ እውቀት እኮ አላወራም። አንድ እውቀት አይኖርም። ይሄ የስፖርት ዘገባ አይመስልም ሲጀመር። እንዴት የሆነ እውቀት ነገር እንኳን አታወራም? እንደው ሌላው ቢቀር እንኳን ተጫዋቾቹ 14 ናቸው ምናምን ብለህ እንኳን አታወራም። ይሻላል። የሆነ መረጃ እኮ ነው ገብቷል። እንቀስቀስ አይደል 11 ብቻ ምንም እውቀት አልሰማንም። ያ እውቀት ነው ዱቄት ምናምን ይላል። በቃ ይሄኛው ይቀጥልና ይውጡልን። በቃ አንተ በቂ ነው። እስቲ እባክህ ተረጋጋ። ቆይ እንዳያመልጥ ተረጋጋ። ቦራው የማንቼ ቀጥል። እኔ ቦራው የማንቼ ነኝ እንዳልኳችሁ የዘንድሮን የውድድር ዓመት እንበላዋለን እኛ ማንቸስተሮች። ያው ተጫዋቾቻችን በመስመርም በአጥቂም በተከላካይም በክንፍም በደጋፊም በኩል እናጨናንቀዋለን። ከዛ ውጪ የፕሪሚየር ሊግም ስፔን ላሊጋውንም ቻምፒየንስ ሊጉንም እንበላዋለን ነው የምንላችሁ። ዋናው ነገር እኛ ባንበላ ሚዚያም አትበላ። ቦራ ማንቼ ነኝ አላልክም እንዴ? ማንቼ ነኝ። ታዲያ ስፔን ላሊጋ ምን የምትበላው እዛ ምግብ ነው? አይ የእንግሊዝ ክለብ ስፔን እውቀት የለም። እኔ አላውቀውም። ብቻ አይረባም የምታወሩት ሐሳቡ አሁን እንትን አይደለም። ምንድነው በቃ ለ1 ሚሊዮን ብር ውድድር አዎ ምክንያቱም ብሽሽቅ አይደለም አሁን የፈለግነው እኛ እንጂ እኛ ባንበላ አይደብረንም። ብቻዋን ነው እሱ አይበላም ምናምን እንዴ? አይ እኛም ያው እንትን ነው እንጂ ያው እየሄድን ያለ ነው። ቮቱ ግን እየጨመረ ነው። ያው ዘገነርስ አለን ዘንድሮ ዋንጫኛ ነው። ሰው እውቀት አይፈልግም ነው እንጠብቀው። ኳሱ አሪፍ ነው ማለት እኔም ኳስ ወዳለሁ ባይዘወይ እኔም ኳስ ወዳለሁ። እኔም ደጋፊ ነኝ በነገራችን ላይ የኔንም አካውንት ፎሎ ብታደርጉ ደስ ይለኛል። እወዳለሁ ስላላው ዘገነርስ የማሉን ነው እሱን እየመረጥኩ ነው። የማሉን ዩናይትድ አይ ኳስ ወዳለሁ እኮ እኔ ጊዜው አሁን ሌላ የሚያሳዩን ነገር ካለ ያሳዩንና ያውጣው። ኳስ ለተለመናገር እኔ ኳስ ማናቀው ነገር ላይ አታድርቁን። የሆነ ስፖርት የምትችሉት ነገር የለም? እስቲ የሆነ ነገር የምታሳዩን ነገር አለ አንተ እኔ ጋር አለ። እስቲ ብሽሽቁ ይቀርና ሞክሩ አለ። እስቲ ራቅ በለለት አይነስብህም ብሎ ደግሞ እዚህ እንዳንሰበስብ ማነሳንት እንዳለብኝ መጫወቻ ያደረጉን እኮ አንድ ስላለ እንዳሉሉ ተወርውሮ እኔ እችላለሁ አንስቼዋለሁ። አይ ባይዘው ያንተ በጣም በዚህ ቀጥልበት። ያ አሪፍ ነው። በጣም አሪፍ ነው። እሺ በቃ አንተም ቀጥልና ሳይታችሁን ውልቅ በል። እሺ ሄዲንግ በጣም አሪፍ። እስቲ ይሄንን አንድ ላይ ሆናችሁ እዛ ጋር ያለው ሰው አሳያችሁ። እየወጣችሁ ስለዚህ መች ነው አይ ህዝቡ የሚመጣውን አይተን እናሳውቃለን። ምርጫ እነግራችኋለን። ያው ገና እስከኛ ጋር ሆኖ ይመቻችሁ። ቅጥል ነገር ነብላ አሁን ጓደኞች ናቸው ነው። አሁን መጨረሻ ላይ ልክ እንደኔ ኪክ ለመሰንዘር የሞከርሽውን ማለት እቺኛዋን ኪክ ማለት ፈልገሽ ነው? እቺኛዋ ፓርት ብቻ ነው ቅር ያለች። ባይዘዌ ማን ነው ወፍራም ሆንኩም አልሆንኩም ማርሻል አርቲስት ስለሆንኩኝ ነው። እንደኔ ወፍራም ሰው አምጥታችሁ መቀለድ ትችላችኋል። ወፍራም ሆኖ ግን ማርሻል አርቲስት የሆነ ሰው ማግኘት አልቻላችሁ መሰለኝ። ብዙ አይደለም ብዙ የለም። ከወገብ በላይ እግር ማንሳት ማይችል ሰው ከአንገት በላይ እግር ከሚሰነዝር ሰው ጋር ማፎካከር ፌር አይደል። ሁሉም ፓርት ቀልዶቹ እንዳለ ተመችቶኛል። ያልተመቸኝ እቺ ፓርት ብቻ ናት። ማርሻል አርቲስትን ክብር ልሰጡ ይገባል። ማርሻል አርትን እንዳትንኩ ማርሻል አርትን ማንም ሰው እንዳይንቅ። ለማንኛውም ኢቢኤስ አድንቀናል። ወይኔ የገደሉን እኮ ይመቻችሁ። ለማንኛውም ግን ላት እባክሽ ደቂቃ ጨምርልኝ በማርያም። እነዚህን በፍጹም እሽ ሜላት ክፉ ነሽ። ምን እያደረገ ነው አሁን? የጠምጥሞ እንደዚህ እስክስታ ይወርዳል። አይደብረው? ምን አይነት ሰው ነው? ኧረ አይናፋም። ሙዳችሁ ያስጠላል። እንደዚህ አይነት ስታፍ የምታራምዱ ሰዎች ረፉ። መቀመጫ ነው የሚጠቅመው። መቀመጥ ይጠቅማል። እውነትሽን ነው። What?
አንድ ለመቀመጥ ለውበት ይጠቅማል። ውበት ለማሳየት። አዎ። እሺ ሌላስ? ሌላ ምን ይጠቅማል? አያታል እንደ ጣዖት የምታመልካት ሴት ታገኛታለሽ አንቺ። ይሄን ላክሲስ ደውልልሽ ከማታለፍ ከማንም ዱርዬ ጋር ተዘብዝበና ምን ይቻው ምን ነው የሚመለክ የሆነች ባልዲ ፊት አንቺ ለና ሽሙ ከፍቲው ለመራ ጊዜ አይን በጨው ሲታጠብ አንቺ ዛሬ ደግሞ ምንድነው እንዲህ የምትቀበጣጥረው? አፍቃሪ እንጂ ጅል አይደለም። ከዚህ በላይ ካንተ ጋር መቆየት በቅቶኛል። በቃ ቷት እናቷን ትከ በጣም ሳፈቅርሽ የማጣሽ እስከማይመስለኝ ድረስ ነበር። ለካ ፍቅርም ሲበዛ ይመራል። ይጀመር ማለት ነው እንደማትሆን ደጋግሜ ነገር ነበር፣ ግን አንተ አሰማኝም። እኔ ምን አባህን ሳገባህ አንተ ይሸርሙታል። አንተ የጉስቲ ልጅ ምን አባህ ካገባ? እኔ ነኝ ግን ለአንተ ጓደኛ። ምንድነው ከኔ ያጣሽው? ኬክ የለም ከሱ ያገኘሽው ለማስረዳት መሞከር አይጠበቅብሽም። አንቺን የኔ ለማድረግ ልንቅሽ እንደሚገባ አላውቅም ነበር። በለሽን ሰዓት ከአንቺ ጋር መሆኔ ነበር ለካስ ትልቁ ጥፋቱ። ሶስት ከሚነጋ ለአንቺ መደወሌ እንደ አሙት እንደሚመርሽ እንደሚያደርገኝ አላውቅም ነበር። በጣም ማፍቀሬ ነበር ትልቁ ስህተት። እንኳንም አስተማርሽ። አመሰግናለሁ። እንደኔ የሚያፈቅርሽ ሰው እንደሚያገኝሽ ምን ነው? ምንድነው ሁሉ መንዛዛት? በቃ ይባይስ ይበቃ ነበር እኮ ያለው በቂ ነው። ኧረ እነዚህ ይችላሉ በደንብ ጎበዝ ናቸው። አንድ ጊዜ ደግሞ ምን ተፈጠረ መሰለሽ? አንድ ጓደኛችን ቢኒያም የሚባል በጣም የሚገርም ክሮፍት የሚባል ጫማ ገዝቶ መጣ እና እዛ ፋብሪካ ውስጥ ነው የምሰራው ያኔ። ጫማ ገዝቶ መጥቶ ለእኔ ሊያሳየኝ ሲፈልግ እኔ ነው ያሳየኝ። ሄዶ ወደ ስራ ገባ፣ ቱታውን አደረገና ጫማዋን ግን አልቀየራትም። ግራይንደር አንስቶ ሲቆርጥ ግራይንደር ጫማውን መሀል ለመሀል እንዲህ ቀጥታ ሰነጠቀች። ወይኔ ጫማ ያለ ሲመጣ ጫማው ተቀጣ። ምን ክላሉ ግራይንደር ሰጠ። በቃ ለኩኝና ጫማውን ይሄንማ መቀየር አለበት። ያማህ የሚባል ጓደኛ አለኝ ጫማ ቤት። ጫማን ፈጣሪ ነው ለሱ ሰጠ ነው። እሱ ጫማውን ደግሞ ከዚህ ቆረጠና መስታወት ጫማ ገደገደለትና መስታወቱን ጫማ አድርገን ጭፈራ ቤት የደስ ብሎ ሄደን እየደነስን እያለ በአጋጣሚ አብራን የምትደንሰው ልጅ በጫማው ያረገችውን ቡታንቲ አይቶ ወይኔ ጉዴ ጫማ ያለ ቡታንቲ ያሳያል። እኔ ተመታሱ በጣም ይገርምሻል። የሳይኮሎጂ ተማሪ ነው እና አሁን ያረግሽውን ፓርት ይነግርሻል። ሳይኮሎጂ ማለት ጠንቋይ ማለት ነው እንዴ? አይ በቃ እንደዛ ማለት ነው። ስለዚህ አሁን በአሁኑ ነው ግራጁዌት የሚያደርገው። ይንገርሽ እንዲያልኳል ምንድን ያደረኩት ቡኒ የሆነው ነጭ ለጠብጣብ ሲለት ተስማሞች ደንፈስ ተቀዷል እንዲ ያለ ባለዝና ሳይመኝ ምን አይነት ጫማ ነው? ልጅቷ ደግሞ ያው እዛ ቡና ቤት ውስጥ መሰራ ስለሆነ ማረፊያ ያዘዋለን። ከፈለግሽ ሌላ ቀይረሽ ልትመጪ ይነግርሻል። እስቲ ገብቼ ቀይሬ ልምጣ አለችና ላጥ ብላ ገባችና ሌላ ቀይራ መጣች።
እንደመጣች ምንድን ነው ያደረኩት ስትል ቆይ እንደነስ አልኩኝ አለ። ወደ እንዳይበላ እንዴ እንደነስ አልኩኝ ሹቦ አልኩት ሹቦ አለ ሪባን ያለው ጥቁር ነው። ረዳት ልጁን እዛ ሪባን ያለው ጥቁር ነው ያለች እላታለሁ። አውቆታለሁ እኮ እንዴት ነው ያውቄቻለሁ አለ። እንዴ ሳይኮ ተማሪ ሲርገ ያደታል ታክል ስገባ አሁን አርጌ የምመጣውን አያውቀውም ብላ ገብታ ስትመርጥ ፓንት የለም ከሌለ ሲሆን ለምን ባዶ ይናል አለችና ባዶ ሆንከች። አሁን ምንድን ነው ያደረኩት? የዋንጫ ነው ሽቦን እሷ ስትል በሶፍት ይወለወል በደንብ እንዲያሳይ ነው። ልክ ሄዳ ስትመርጥ ካላለስ ፓንት ፈለገች አለ። ዝም ብላ ክፍቱን ወጣች። መጣ ሹፍ የዋንጫ ነው ብዬ እየደረስን እያለ ሽቦ ሾፍ ሲያደርግ ወይኔ ብሬ ባለ ምን ነው ያለ ድጋሚ ጫማ የተቀደደ አላሳያለሁ። ኧረ ትችላለህ። ምንድን ነው በጉ ቬሎ ለብሶ ደሞ ቀንድ የለውም። ኧረ በግ አይደለም። انظر من أتى هنا يا إلهي ይሄ ዘንድሮ ሴቶች ባህሪ ነው። እንደዚህ ነው በቃ ምኞታቸው። إنه أبا خليفة مرحبا شبيه رجل برية يا مرحبا يا أهلا وسهلا حياك الله يا أبا خليفة حييك وبارك فيك ولكنني أنا أجمل منك بحاجة بسيطة صحيح اتشننا አለምስ ወይ እዚህ ነው ምን ገጠመው ደግሞ ዛሬ? ማነው? እየመጣ ነው። ሰላም ነው። ምን ፈልገህ ነው? እኔ የሌዊ ፍቅረኛ ነኝና እሺ ሽማግሌዎች አልመጣም ስለሉኝ በቃ ራሴ መጣሁ። ምንድነው? የምን ሽማግሌዎች? እኔ ሌዊ ፍቅረኛ ነኝ። 3 አመት በፍቅር በጣም ብዙ በጣም ሌዊ እኮ በጣም እውነት እና በጣም ስለምፈራ ትንሽ ሌሊት ሙሉ ጠጣሁ። ቀላል ትንሽ ነው ላይ ላይ አንድ የተጠመቀው እውነት በጣም ምን ነው እንደዚህ ነው የመጣው? እቺንሽንና በቃ ጠጣሁ። አሰጡኝም። ምንድነው የምንሰጠህ? ሌዊን እንዲህ ዝም ብሎ ይሰጣል እንዴ? እሺ አመሰግናለሁ። እንትን አመት አድርስልሽ እንዲህ ባጭሩ ለጥፍ እቺንና ዘመናዊ ሽምግልና ሰላም ለዚህ ቤት የቤቱን አባወራ ፈልገህ ነበር? ምንድነው ረግጣችሁኝ ያለፋችሁ እኮ። ረግጣችሁ? አዎ ተኝተው ነበር እንዴ? ምን ጉዳይ ይዛችሁ መታችሁ ነው? እንግዲህ ጉዳያችን ጀለሳችን ሳሚ ጅልስና ነው። ሳሚ ምርጥ ጀለስ እና ሜሪ የእርሶ ልጅ ነች አይደል? አዎ። በቃ እንግዲህ ሜሪ ትንሽ አብዷል እና እሷን ልጃችን ለልጃችን እንደዛ አይነት ነገር አለ። ምን ይሻው ማለት እሺ ነው የምትሉት ወይስ ይጋባሉ አይጋባሙም ነው? እንደዛ ነው እሱ። እንግዲህ በባህላችንና በወጋችን መሰረት ኧረ አንተ ልጅ ተው፣ ጨብሶ ነው እንደ የመጣው። ባሉ ግርማ ነው ወግ አየው ነው። ኧረ ቀልዱ እንቸኩላለን። ጋሼ እንግዲህ ባህልና ወጉን በመከተል ነው። ጋሼ እሱ ይቆያሉ። እኛ እኮ ይጋቡናል እንጂ ገና ትብራ አይቆያሉ። እሱ አታንዘዙ፣ ቶሎ ስጡ። ስንት ያክፍልህ? 7 የት ነው የምትማረው?
ካራክተር ሆልማርክ አካዳሚ ቦሌ አካባቢ ካራክተር ሆልማርክ አካዳሚ ካራክተር ሆልማርክ አካዳሚ ይሁሩ ስሙ ነው ትርፊቱ ካራክተር ሆልማርክ አካዳሚ እኔ ምስራቅ ጎን የተማርኩት አለቀ አየህ የምትወደው ስፖርት ምንድነው ኳስ እግር ኳስ ደጋፊ ነህ ኳስ ማንን ነው ደግፈው ሲቲ ማንቸስተር ሲቲ በአሁኑ ዋንጫ ትበላላችሁ በጣም ብዙ ትበላላችሁ ምን ፕሪሚየር ሊግ እንበላለን ቻምፒየንስ ሊግ እንድላለን እሺ ያገር ውስጥ ማንን ነው ደግፈው ቡና ደጋፊ ነህ ገብተህ ታውቃለህ አዲስ አበባ ስቴዲየም አታውቅም ለምን ነው የማትገባው ልፈንከት እንዴ እንዴ ተበደልኝ ልጆች ልብሉ የሚችሉት ብቸኛ መንገድ ትክክል ይሄ ምርጥ ሜትድ ነው ጀጉል ይዞ ነፍስ ቢኖር ይሞታል እኮ ድራማቲክ መውደቅን ከሰማ በኋላ የታባህ አይቀርልህም እንደሆነ እኔ የምልህ የኔ ልጅ አቤት አባዬ የሬሳ ሳጥን ዋጋው ስንት እንደገባ ሰማህ? አይ አልሰማሁም። ስንቱን? አይቶ ብቻ ተወዷል። እንደው ከተወደደ ይቅርብህ። አረ እንዴት ይቀራል? አንድ ልጅም አላንስ። ምን ነው? አይ ምንም። እና አበላም እንዴ? አይ አልበላም። ለምን? መጀመሪያ ቅመሰው። እንደዚህ ተደራርሳቸዋል እዚህ ሲያንሰው ነው መታዘን አባቴ የሰላም ይሁን አዲስ ዓመት አዲስ ዘመን እንጂ በትል ኮንዶሚኒየም ተከራይታ አስቀምጠው እንደውም የሰላም ይሁን ሄሎ ይሄ ዝጋ አድርጎ በጋደው ከነዚህ አፍሪካኖች እዚህ እየመጡ ይሄን አረቄ ይጠጡና ነፍሳቸውን አያውቁም እኮ። ሴቶች መኪና ሲነዱ ይላል አባቴ። ምን ልታጠባው ነው እንዴ መኪናውን? ምንድን ነው? ኧረ ብርቱካን ሻሉ ምን አጓጓሽ? ቀሳቲ የቻይና ሰርግ ይላል። ፌክ ነው ማለት ነው። እኔ ስልክ ነጋዴ ነው እንዴ? ቆይ እንዳያገባሽው ለቤተሰቡ በሙሉ ስልክ የሚያድለው በስማም ዳንስ ትጠላለህ።
አንተ የማቻይና አይደለም እንዴ? ክትፎ ይበላል። ኧረ ሌላ ሰርግ ላይ ሌላ ሰርግ ይላል። ቻይኖቹ አፈሱ። ቺስታፍ ምርጥ ስታፍ ልጅ እንዳትመለስ። ቻው ቻው። ምን ጀመሩ አዮቹ ደግሞ? እኔ አኩቻ ነኝ ዋዋና ማንንም አልሰማም። አገማው ሰፈሩን Here I come. Bombo clan, let's go. እኔ ባገኘ ማለት ነው እናቴ ተሞተ ጠግረስ ነው ማስጨል እንዳለከው አምቦርኮ ወንድሜ መብረቅ እየመጣ ነው ቶሎ ና። ወንድሜ መብረቅ እየመጣ ነው ቶሎ ና። ታገኛለህ? ኧረ አላውቅም። እኔ አንተ ታውቃለህ? ኧረ አታውቅኝም። መብረቅ እየመጣ ነው እያልኩኝ ታምናችኝ። ወንድሜ መብረቅ እየመጣ ነው ቶሎ ሊሆን ቶሎ እንደዚህ በፍቅር ንገረኝ። ክብር የላችሁም። ይኸውልህ ወንድሜ እንደዚህ ወንድ ልጅ ክብር ይፈልጋል፣ ፍቅር ይፈልጋል። እንደዚህ ነው ማድረግ ያለብህ። ምንድን ነው የምትለን? ለመጥፎ አደጋ አላህ ያድርግህ፣ ለመኪናም አደጋ አላህ ያድርግህ። ጭፍልቅልቅ አላህ እርጥጥም ያድርገው እንዳይተርፍ። ሌላ የምለው ነገር የለኝም። ወይኔ ማን ቦታ የተወጋው? ካሜራ ያለው የመለስ መቃብር ገብርኤል መለስዬ ነውና ለየት የሚያደርገው በፊት በኢህአዴግ ጊዜ ካሜራ ተገጥሞለት ቤተ መንግስት ውስጥ ብዙ ነገር ይታያል። ማጎበኛው ተብሎ ካሜራው የታለ በለኛ የታለ ካሜራው ፈለገው እስኪ ቀይ የመለስ ሬሳ ነው። ኦኬ ካሜራ ላይ ትጎበኝ ነበር። ቤተ መንግስት ሬሳም በኢህአዴግ ጊዜ ማን በኢህአዴግ ጊዜ ነው የቀረው እንጂ መከላከያዎቹ ላይ ነበሩ። እኔም ቁልፍ አምጥቼ ከፍቼ ላሳየህ ውስጥ ተገባለ። ችግር የለም። ማንኛውም የመለስ መቃብር ነው። የመስከረምና አንቺ ልጅ ያጨሳል እንደ ምን ሆኖ ነው የተቆረው? ጥቁሪያ ተርተወደው አበይ ተሐደረ መጀመሪያ ሚያው ጫማህን መጀመሪያ ጫማህን ነው የሚያዩት። ደም ክሊን ነው። ኦኬ እንትን ከዛ ጥፍረን ያሉ ከታች ወደ ላይ ነው። ከዛ ጥፍረን ያሉ አፈን ያሉ እንደዚህ ሁሉ ያሉና እኔ ወንዶችን ምንድን ነው የምላቸው ላይቭ ላይ ብሮዬ ዴቲንግ እኮ ከባድ ነው ይለኛል። አንተ ቺክ ሆነ ራስን ይኸውና ዴት ታደርጋለህ ራስን እላቸው። በጭራሽ የቀረስኳችሁ ይቻላል። የሆነ ጨዋታ ለጫወታችሁ ነር ሽልማት። እሺ ስንት ዓመትሽ ነው? የኔ ስንት ዓመት ነው? 10 ዓመት ያዝሽ 10 ነው 10 ኦሮሞ ምን ይላል መሰላችሁ? ገረም ገረም ዱቢ ቀባምቴሞ ይላል። ወጋን ደሚ ሰገል እንዳቶ ዲዳለ ሻርሙታ። ይህ የባጃጅ ሹፌር ከትራፊኩ ጋር ያደረገው ድብድብ በዛሬው ዕለት በሶሻል ሚዲያ መነጋገሪያ ሆኖ ነው የዋለው። በቪዲዮ ላይ እንደምትመለከቱት የባጃጁ ሹፌር ትራፊኩን ከባጃጁ ላይ ካወረደው በኋላ መሬት ላይ አስተኝቶት እንግዲህ ሲደበድብ የሚያሳይ ቪዲዮ በሶሻል ሚዲያ ላይ ሲጋራና በዛሬው ዕለት በርካቶችም ሲቀባበሉት የዋለ ቪዲዮ ነው። ከቅርብ ጊዜ ወዲህ እንግዲህ በሀገራችን ኢትዮጵያ የተለያዩ ዜጎች ከተለያዩ የጸጥታ ኃይሎች ጋር እኔ እኮ
እሱ ሲደበደብ ሰው ቆማ ታያለች እንዴ? አትረግጠውም እንዴ? ይዛ ሲጋጩ በሶሻል ሚዲያ ላይ በስፋት እየተመለከትን ነው። ታዲያም እንግዲህ ለዚህ ሁሉ ምክንያቱ ምንድነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። በጣም ለሚወዱት ሰው የሚሰጥ ትልቅ ስጦታ ምንድነው? ጊዜ። ምን ሆኖ ነው እንደዚህ ቀጥ ያለው? ወይኔ ሰለሞን ቆመ። እውነትም ቆመ። ወይኔ ፈራሁኝ። በዚህ በላታ ላይ እንደገና ባናት ተተክለ ነቅቻለሁ ሁሉን ትቼ ትዝታን በልቤ አስቀርቼ ምነው የምጨነቅ የምረበሽ ምን ሆና ነው እቺ? ያምሻል ጸበል ይጂ